ደክሩት የለ እንዴ በእናታችሁ ይሄች ነው እንግዲህ እንደዚህ ነው። ከቨር ፔጅ ማለት ነው። ከላይ ያምራል፣ ውስጡን እያያችሁት ነው። እንዳለ ሽንት ቤት ቆሻሻ መጣ ያደርገታል። ያሳዝናል። ደሴ መዘጋጃ ይህን ማየት አለበት፣ ማወቅ አለበት፣ ማስተካከል አለበት። እንግዳ መጥቶ እንዲህ ብሎ ምንድን ነው የሚባለው? ቢቻል ሪል ይሄ ከላይ የምታዩት ኦልሬዲ ሽንት ቤት ነው። መዝናኛ አይደለም፣ ያስጠላል። ዌል አሁን ከፊቴ የጋበዝኳችሁ ቪዲዮ ደሴ ከተማ ዋይ ለምንድን ነው ይሄ ድልድይ የተሰራው የሚለው መልስ ራሴ ጋር እየተጨቃጨኩ ነበርና ምናልባት አይ ቲንክ መዝናኛ ወር ደግሞ ከተማ ውበት አይ ቲንክ ይመስለኛል እንደኔ ማለት ነው። እና የመንገድ ትራፊክን ለማቃለል እግረኛ መንገደኛ በላይ መኪና እንደፈለግ እንዲንቀሳቀስ ምናምን ግን እየሆነ ያለው ሌላ ነው። ዘመናዊ ቆሻሻ መጣያ ለማድረግ አስባችሁ ከሆነ ቀድማችሁ ብትነግሩን እኛም ወደዛ ሄድን በሽተኛ አንሆንም ነበረ። ፕሊዝ አሁንም ለደሴ መዘጋጃ ኦር ሁጅ ከንቲባም ሁሉም ነገር ብቻ ማንኛ ይመለከተዋል ብዬ አስባለሁ። መሀል ሴንተር ላይ ቆሻሻ መጣያ ሽንት ቤት የሆነ ድልድይ ታሪክ ልናጽፍ ነው ወይስ ምንድን ነው አላማው? ፕሊዝ ይሄ ክፍተት ቢታረም ማለት እኔ መጀመሪያ አልመስለኝም። ይሄን ሁኔታ ስመለከት በብዙ አቅጣጫዎች እንመጣለን። ደሴ በጣም የተሻለና ምርጥ እምቅ ሀብት ያላት ሀገር ናት። ብዙ ልንጠቀምባት የምንችላቸው የተፈጥሮ ሀብት አላት። ግን እንደ ቀልድ ደግሞ የቆሼ ላይፍ እየኖርን ያለበት ሂደትም አለ። የተሰሩ ሁኔታዎች አሁን ላይ የተጀመሩ ሁኔታዎች ጥሩ ነገሮች አሉ። ግን ደግሞ በትንሹ አፕዴት ሊደረጉና ሊሻሻሉ የሚችሉ ልንጠቀምባቸው የተፈጥሮ ሀብቶች እያሉ ደግሞ የተውናቸው አሉ። ያ ሌላ ጉዳይ ነው። በሌላ ሀሳብ ሰፊ አድርጌ እመጣበታለሁ። ግን አሁን እንደ ዋና መልእክት ለማስተላለፍ የፈለጉት ደሴ ፒያሳ ላይ ያለው ድልድይ የሽንት ቤት እና የቆሻሻ መጣያ ሆኗል። የሚያስጠላው እኮ ደግሞ ባለ ሆቴሎች፣ ባለ ምግብ ቤቶች ናቸው በኬሻ ቆሻሻ ቆጥረው የሚጥሉት። እዛም ደግሞ ሚስኪኖች ያድራሉ። ሽንት ቤት ደግሞ እዛውም ይጠቀማሉ። ዋይ ይሄ ስልጣኔ ማዘንም አይደለም ማደር ልታደርበት። ግን እንደዚህ ቆሻሻ መጣያ መሆን ደግሞ ፌር አለ ለገጽታችንም አይጠቅምና ይሄን ነገር ቢሻሻላለሁኝ። የደሴ አስተዳደር ከንቲባ ወይም ደግሞ መዘጋጃ ቤት ይህን መልእክቴን በበጎ ተመልክታችሁት ጥሩ ምላሽ እንደምትሰጡን ተስፋ አደርጋለሁ። አመሰግናለሁ።